ያለው አይሲቲ ያለ ወይ ፕሮጀክት ዋርፌር ላይ አክቲቭ አክተር ነኝ ብሎ ማሰብ አይቻልም ማለት ያን ለመከላከል ለመገዳደር the only way ያለው የፈጣሪውን አይነት ካፓሲቲ መፍጠር ብቻ ገዝቶ የሚጠቀመው ኃይል ኮምፒት ለማድረግ የምትሰራ ከሆነ የገዛ የሚያመጣው ካንተ በጣም በከራቅ ኃይል ጋር ስለሆነ አቺቭ አታደርግም። በመሆኑም እያንዳንዱ የኳሊቲ አሹራንስ ስራችን ዓለም አቀፍ ስታንዳርድ ይጠብቃሉ። እናንተ በራስ ተጠቅሙ እኛ ሶፍትዌር ሰርተን እኛ ለመጠቀም ትቸገራላችሁ። ለመከላከል ለጥቃት ሳይሆን ለመከላከል ማለት ወይ ደግሞ ሌላ ኢሹ ሲነሳ አንዴ ያስተባባሪ ወርጂ ከዛ ወራቱ ያስባሉ ሰው ምን ያክል ታይም ዌስት እንዳደረገ አንድ ኢትዮጵያዊ ለማሳመን የተለመደ ነገር አለ። ክቡር ኤክሬ ክቡር ኤክስ የሚፈልጉ ሰዎች አላደረኩም ደስ እኔ ተወራላለ ምን ያክል እንደፈደብኝ ታውቃለህ። ሁሌ ያስባሉ ምን አይነት ሶሳይቲ ጋር ነው ያለው ሌላ ዓላማ አላቸው ይያልተምቱም ሰዎች ፍላጎታቸው ሌላ ነገር ላይሆን ይችላል። ግን ተደምሮ አገርን መከላከል ተደምሮ መጥቀም መቻል አለበት። ግብርና ካለ ቴክኖሎጂ የማይደርስም ነው። ብቻ ገር 10% አደገች 20% አደገች በፊት ዜሹ ባርከት ካልተዘጋጀን ተጫውተው ነው ዝግጅቱ ሁሉን ላይ መሆን አለበት። ግብርናው ሲያድ ሌላ ሰፖርቲቭ ኮርስ አብሮ ካደጉ ለሀገር ይስተላል። ያም ደግሞ መደመር ከቻለ እና የፍላጎት ችግር ሳይሆን ቤዚካሊ የእውቀት ችግር ነው ያለው። አይ ቲንክ የዶክተር አብይ ፍልስፍና እና መደመር ማለት ውስጥ ላይ ብቻ አይደለም፣ ተቋሙ ላይ ብቻ አይደለም። ሌሎች አካላትም ከዚህ ቪዥን ጋር መደመር መቻል አለባቸው። ቪዥኑን ማወቅ መቻል አለባቸው። የኛ መሻት እንደደመር የተጀመረ በጣም በጥሩ ጅምሮች አሉ። ቴክኖሎጂን በልማት ይሄ መቀጠል የሚችለው መደመር ተቻለ ብቻ ነው የሚል ሐሳብ ይዛል እና ከፍራው ጋር ተያይዞ ለምሳሌ ቴሌኮም ላስት ይር ወደ 60 በዚህ ዓመት ከመቶማን በላይ ሚሊዮን ብር ሲባል ኢትዮጵያ ውስጥ ትልቅ የአይቲ ኢንጂነር ካፓሲቲ ያለው እዚህ ወደ 800 አካባቢ ኢንጂነሮች አሉ። ትልቅ የኢንጂነር ስብስብ ያለው አሁን ኃይል እየጨመረ ነው። በጥቂት ዓመታት ወልታ ውስጥ 2000 እንደርሳለን ብለን እየሰራን ነው። ስለዚህ የእናንተ ተቋም ነው ለመጠቀም እስከተዘጋጁ ድረስ እኛ ዝግጁ ነን። ሀሳብ ካላችሁ ሀሳባችሁን ወስደን እንደ ግብዓት እንጠቀምበታለን። ዛሬ 3 ዓመት አብይ ጋር መጀመሪያ ሳውዝ አፍሪካ ስንገናኝ የነበራቸው በጣም ከባድ ፍላጎትና ስሜት ይታየኛል። መስራት ይፈልጉ ነበር። ከተለያዩ ሀገሮች ያገኙትን ልምድ ኢትዮጵያ ውስጥ በስራ ማሳየት ይፈልጉ ነበር። የሚጠይቁት ነገር የተመቻቸ ሁኔታ ብቻ ነው የነበረው እና ያኔ ምን ሊሰሩ እንደሚችሉ በአጠቃላይ ገምት ነበር። ይሄን ያክል ግን አልገምትም ነበር። ያልነበረ አዳዲስ ብዙ ነገር ተፈጥሯል። በበኩሌ በጣም ደስተኛ ነኝ። ያው ወጣቶቹ ለመድረኩ የሚመጥን ብቃት ለመሸከም እየተዘጋጃችሁ እንደሆነ የሚያሳይ ነው። ያው በዚህ ደረጃ መዘጋጀታቸው ለሁላችንም ኩራት ነው። በርቱ። ወደፊት ጉዟቸው የተሳካ እንዲሆን በኮሚኒኬሽን ጉዳዮች በፍጹም በኢህአዴግ አመራር ስም በእምነት እንገልጻለን። በአጭር ጊዜ ብዙ ነገር ዴሊቨር ማድረግ እንደሚቻል በተለይ ለወጣቱ አቅጣጫ እስከሚል ኃላፊነት ሰጥተን ማድረግ ታሰማራው ይህን ስሪ ነው ሁሉ ስራ ሰርተው እንደምትራይ በርሶ በአጭር ጊዜ ብዙ ስራ መስራት እንደሚቻል ነው የምታደርገው። ሁለተኛ ይሄ አብዛኛዎቹ ወጣቶች መሆናቸው ስታያቸው ተስፋ ይሰጣል።